ኦሪት ዘፍጥረት ምዕራፍ 22 ይህ ምዕራፍ በአብርሃም ታሪክ ላይ ትኩረቱን አድርጎ በመቀጠል ስለ አብርሃም መፈተን እና ፈተናውን ስለማለፉ የአብርሃም መፈተን ምሳሌው እግዚአብሔር አምላክ የሰው ልጆችን የኃጢአት ዕዳ ለመክፈል አንድያ ልጁን ወደፊት ለመስጠት ያቀደውን እቅድ ያሳወቀበት ምሳሌ መሆኑን እንረዳለን። እግዚአብሔር በምሳሌ እንደሚናገር ከዚህ በታች የቀረበውን ጥቅስ እንመልከት። በትንቢተ ሆሴዕ ምዕራፍ 12 ቁጥር 10 ላይ ለነቢያት ተናገርሁ፣ ራእይንም አበዛሁላቸው፣ በእነርሱም በኩል በምሳሌ ተናገርሁ ሲል እግዚአብሔር ሊሰራ ያሰበውን በምሳሌ በነቢያት በኩል እንደተናገረ እንገነዘባለን። በኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ እንደተጻፈው እግዚአብሔር አብርሃም ነቢይ እንደሆነ ተናግሯል። ስለዚህ እግዚአብሔር አምላክ የሰው ልጆችን የኃጢአት ዕዳ በአንድያ ልጁ ሞት ብቻ እንደሚከፈል በነቢዩ አብርሃም በኩል በምሳሌ አስተምሮናል። ጌታችን መድኃኒታችን ክርስቶስ ኢየሱስ በመስቀል ላይ ተሰቅሎ መሞቱን መቀበሩንና በሦስተኛው ቀን ከሞት እግዚአብሔር አምላክ በታላቅና ድንቅ በሆነው ኃይሉ እንዳስነሳው በማመን የሰው ልጆች ሁሉ እንዲድኑ ነው። በወደ ሮሜ ሰዎች መልእክት ምዕራፍ 15 ቁጥር 4 ላይ ደግሞ በጽናትና ቅዱሳት መጽሐፍት በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈው ሁሉ ለትምህርታችን ተጽፏልና ይላል። ስለዚህ በመጽሐፍ ቅዱስ የተጻፈው ሁሉ እኛ በጌታችን በመድኃኒታችን በክርስቶስ ኢየሱስ ለምናምን እንድንማርበት ወይም ትምህርት እንድናገኝበት እና የመዳንን መንገድ እንድናገኝ መጻፉን እንረዳለን። ኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ከዚህ ሁሉ በኋላ እግዚአብሔር አብርሃምን ፈተነው። አብርሃም አለው፣ እርሱም አቤቱ አለሁ አለ። ከላይ ከቀረበው ጥቅስ ፈተነው ሲል በእንግሊዝኛ ቋንቋ ቴስት የሚለው ቃል ጥቅም ላይ መዋሉን እናስተውላለን። ቴስት በአማርኛ ፈተና፣ ምርመራ፣ ምዘና ማለት ነው። በእንግሊዝኛ ቋንቋ ቴምፕቴሽን ደግሞ ገፋፋ፣ ተፈታተነ፣ አስጎመጀ፣ ለመጥፎ ስራ፣ ለማጣላት አነሳሳ ማለት ሲሆን ቴስት ከሚለው ቃል የተለየ መሆኑን መገንዘብ ያስፈልገናል። ቴምፕት ወይም ቴምፕቴሽን የሚለው ቃል ከዚህ በታች በቀረቡ ጥቅሶች እንዴት ጥቅም ላይ እንደዋለ እንመልከት። የያዕቆብ መልእክት ምዕራፍ 1 ቁጥር 13 ማንም ሲፈተን እግዚአብሔር ፈተነኝ አይበል፣ ምክንያቱም እግዚአብሔር በክፉ አይፈተንም፣ እርሱም ማንንም አይፈትንም። የያዕቆብ መልእክት ምዕራፍ 1 ቁጥር 14 ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ነው። ከላይ የቀረቡት ጥቅሶች ላይ የተገለጸው መፈተን የሚለው ቃል በኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ከቀረበው የተለየ እንደሆነና ልዩነቱን እንደተረዳችሁ ተስፋ አድርጋለሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 2 እግዚአብሔርም የምትወደውን አንዱን ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔ በማመለክትህ በአንዱ ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋው አለው። ከላይ ከቀረበው ጥቅስ አንደኛ የምትወደውን ሲል መውደድ የሚለው ቃል በእንግሊዝኛ ቋንቋ ላቭ ለመጀመሪያ ጊዜ በመጽሐፍ ቅዱስ መጠቀሱን እናስተውላለን። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተጻፈው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። ሁለተኛው ከላይ የተገነዘብነው አንዱን ልጅህን ይስሐቅን ሲል አብርሃም ከተለያዩ ሚስቶች ብዙ ልጆች ቢወልድም ከአብርሃምና ሳራ የተወለደው አንዱና ብቸኛው ልጅ ይስሐቅ በእግዚአብሔር መመረጡን እንገነዘባለን። ሶስተኛ ከላይ ከቀረበው ጥቅስ የምናስተውለው እናንተም የዚህ ፕሮግራም ተከታታዮች ሙሉ ምዕራፉን ካነበባችሁ በኋላ የምትደርሱበት ድምዳሜ እግዚአብሔር አምላክ በባዕድ አምልኮ የተያዙ አሕዛብ እንደሚያደርጉት የሕፃን ልጅ መስዋዕትን ፈጽሞ እንደማይደግፍና ከፍተኛ ኃጢአት እንደሆነ እንገነዘባለን። ነገር ግን ወደፊት እግዚአብሔር አምላክ በወሰነው ጊዜ አንድያ ልጁን ለሰው ልጆች የኃጢአት ዕዳ ለመክፈል መስዋዕት አድርጎ እንደሚያቀርብ እንደ ምሳሌ፣ እንደ ትንቢት ለማቅረብ የተጠቀመበት መሆኑን ነው። አብርሃምም ይህን እንደተገነዘበ ከዚህ በታች ከቀረቡ ጥቅሶች እናስተውላለን። ወደ ዕብራውያን መልእክት ምዕራፍ 11 ቁጥር 17 አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። የተስፋ ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። ወደ ዕብራውያን መልእክት ምዕራፍ 11 ቁጥር 18 ይህም እግዚአብሔር ዘርህ በይስሐቅ ይጠራል ያለለት ነበር። ወደ ዕብራውያን መልእክት ምዕራፍ 11 ቁጥር 19 አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር። ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እንደተጻፈው በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣
እርሱ ራስን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ የሚለውን ጥቅስ ትርጉም ከተገነዘብን ከሔዋን ዘር ከሆነችው ከቅድስት ማርያም የሚወለደው አንድ ዘር ማለትም ጌታችን መድኃኒታችን ክርስቶስ ኢየሱስ በእባብ የተመሰለውን ሰይጣንን ድል እንደሚነሳና እርሱ ራስን ይቀጠቅጣል ሲል ክርስቶስ ኢየሱስ ሰይጣንን እና ሞትን እንደሚያሸንፍ አመላካች ሲሆን አንተም ተረከዙን ትቀጠቅጣለህ ሲል በሰይጣን መሪነት ክርስቶስ ኢየሱስ በመስቀል ላይ ተሰቅሎ እንደሚሞትና በሦስተኛው ቀን ሞትን ድል አድርጎ እንደሚነሳ በዚህም ሰይጣን እንደሚሸነፍና አዳምና ሔዋን በሰሩት ኃጢአት ምክንያት ለሰው ልጆች ሁሉ የመጣውን የዘላለም ሞት በማሸነፍ የዘላለም ሕይወትን እንደሚሰጥ ተስፋ የተሰጠበት ጥቅስ ነው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 3 በማግስቱ ጠዋት አብርሃም ማልዶ ተነሳ። አህያውን ጭኖ ሁለት አገልጋዮቹንና ልጁን ይስሐቅን ይዞ ለመስዋዕት የሚበቃውን እንጨት ከቆረጠ በኋላ እግዚአብሔር ወዳመለከተው ቦታ ለመሄድ ጉዞውን ጀመረ። ከላይ ከቀረበው ጥቅስ አብርሃም የእግዚአብሔርን ትእዛዝ ሳያንገራግር በመቀበል ሊፈጽመው በማለዳ ተነስቶ ጉዞ መጀመሩን እንመለከታለን። በኦሪት ዘፍጥረት ምዕራፍ 15 ቁጥር 6 አብርሃም እግዚአብሔርን አመነ፣ እርሱም ጽድቅ አድርጎ ቆጠረለት ይላል። ከዚህ ጥቅስ የምንረዳው የአብርሃም በእግዚአብሔር ላይ ያለው እምነት ምን ያህል ታላቅ እንደሆነ ያስተምረናል። ማለትም እግዚአብሔር ይስሐቅን ከሞት ሊያስነሳው እንደሚችል አብርሃም በሚገባ መረዳቱንና ማመኑን ያስተምረናል። ምክንያቱም በኦሪት ዘፍጥረት ምዕራፍ 12 ቁጥር 2፣ ምዕራፍ 15 ቁጥር 4፣ ምዕራፍ 15 ቁጥር 5፣ ምዕራፍ 17 ቁጥር 2፣ ምዕራፍ 17 ቁጥር 4፣ ምዕራፍ 17 ቁጥር 6፣ ምዕራፍ 18 ቁጥር 18 እግዚአብሔር የአብርሃምን ዘር እንደሚያበዛለት ቃል እንደገባለት እንዲሁም በኦሪት ዘፍጥረት ምዕራፍ 17 ቁጥር 16፣ ምዕራፍ 17 ቁጥር 19፣ ምዕራፍ 17 ቁጥር 21፣ ምዕራፍ 18 ቁጥር 10፣ ምዕራፍ 18 ቁጥር 14 ከሳራ ወንድ ልጅ እንደሚሰጠው ብዙ ሕዝብ እንደሚሆን ነገሥታትም ከይስሐቅ ዘር እንደሚወጡ እግዚአብሔርም ከይስሐቅ ጋር የዘላለም ኪዳን እንደሚገባ እንዳረጋገጠለት እግዚአብሔርም ለአብርሃም የገባለት ቃል ኪዳን የሚፈጸመው በይስሐቅ በኩል ብቻ እንደሆነ በኦሪት ዘፍጥረት ምዕራፍ 21 ቁጥር 12 ላይ ዘርህ የሚጠራልህ በይስሐቅ በኩል ስለሆነ ይላል። ኦሪት ዘፍጥረት ምዕራፍ 22 ቁጥር 4 በሦስተኛው ቀን አብርሃም ቀና ብሎ ቦታውን ከሩቅ ተመለከተ። ከላይ ከቀረበው ጥቅስ አብርሃም ከሚኖርበት ከቤርሳቤህ ተነስቶ እስከ እግዚአብሔር ያመለከተው የሞሪያ ተራራ በአሁኑ ጊዜ ኢየሩሳሌም አካባቢ የሚገኝ ተራራ ነው። ለመድረስ በእግር ጉዞ 3 ቀን እንደፈጀበት እንረዳለን። የሚገርመው ኢየሱስ ክርስቶስ የተሰቀለበት ጎልጎታ ተብሎ የሚጠራው ቦታና አብርሃም ልጁን ሊሰዋ የነበረበት ቦታ አንድ መሆኑ፣ ይህም የሞሪያ ተራራ ጫፍ እንደሆነ እንዲሁም ከኢየሩሳሌም ከተማ ውጭ በስተሰሜን እንደሚገኝ እግዚአብሔር አምላክ ለሙሴ በሰጠው ሕግ ላይ ለእግዚአብሔር የሚቀርበው መስዋዕት ከመሰዊያው በስተሰሜን አቅጣጫ እንዲሆን እግዚአብሔር እንዳዘዘው ከዚህ በታች በቀረበው ጥቅስ ላይ እንመለከታለን። በኦሪት ዘሌዋውያን ምዕራፍ 1 ቁጥር 11 ላይ እንደተገለጸው የሚቀርበውን መስዋዕት ከመሰዊያው በስተሰሜን በኩል በእግዚአብሔር ፊት ይረደው፣ ካህናቱ የአሮን ልጆችም ደሙን በመሰዊያው ላይ ዙሪያውን ሁሉ ይርጩት ይላል። ኦሪት ዘፍጥረት ምዕራፍ 22 ቁጥር 5 አገልጋዮቹንም እናንተ አህያውን ይዛችሁ እዚህ ቆዩን፣ እኔና ልጄ ግን ወደዚያ ሄደን ለእግዚአብሔር ሰግደን እንመልሳለን አላቸው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 6 አብርሃም ለሚቃጠለው መስዋዕት የሚሆነውን እንጨት ወስዶ ልጁን ይስሐቅን አሸከመው፣ እሳቱንና ቢላውን ራሱ ያዘ፣ ሁለቱም አብረው ሄዱ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 7 ይስሐቅም አባቱን አብርሃምን አባቴ ሆይ አለው። አብርሃምም እነሆኝ አለው ልጄ አለው። ይስሐቅም እሳቱና እንጨቱ ይሄው፣ ነገር ግን የሚቃጠለው መስዋዕት የት አለ ብሎ ጠየቀው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 8 አብርሃምም ልጄ ሆይ ለሚቃጠለው መስዋዕት የሚሆነውን በግ እግዚአብሔር ራሱ ያዘጋጃል አለው። ሁለቱም አብረው ጉዟቸውን ቀጠሉ። ከላይ ከቀረበው ጥቅስ ለሰው ልጅ ኃጢአት የመስዋዕት በግ የሚያዘጋጀው እግዚአብሔር ራሱ ብቻ እንደሆነ ያረጋግጥልናል። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተጻፈው ዮሐንስ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የዮሐንስ ወንጌል ምዕራፍ 1 ቁጥር 30 ከኔ በኋላ የሚመጣው ከኔ በፊት ስለነበር ከኔ ይልቃል ያልሁት እርሱ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 31 እኔ ራሴ አላወቅሁትም ነበር፣ በውሃ እያጠመቅሁ የመጣሁትም እርሱ በእስራኤል ዘንድ እንዲገለጥ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 32 ከዚያም ዮሐንስ እንዲህ ሲል ምስክርነቱን ሰጠ፣ መንፈስ እንደ ርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 33 በውሃ እንዳጠምቅ የላከኝም በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የምታየው እርሱ ነው ብሎ እስኪነግረኝ ድረስ እኔም አላወቅሁትም ነበር።
ዮሐንስ ወንጌል ምዕራፍ 1 ቁጥር 34 አይቻለው እርሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ። ከላይ ከቀረቡት ጥቅሶች የተረዳነው ለሰው ልጆች ኃጢአት የሚቀርበውን የመስዋዕት በግ የሚያቀርበው እግዚአብሔር ብቻ እንደሆነ፣ ይህም የመስዋዕት በግ የእግዚአብሔር አንድያ ልጅ የሆነው ጌታችን መድኃኒታችን ክርስቶስ ኢየሱስ እንደሆነ፣ ስለዚሁ ጉዳይ በተጨማሪ የዮሐንስ ራዕይ ምዕራፍ 5 ሙሉን እንድታነቡ ጋብዛችኋለሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 9 እግዚአብሔር ወዳመለከተው ቦታ እንደደረሱ አብርሃም መሠዊያ ሠራ፣ በላዩም ላይ እንጨት ረበረበ፣ ልጁን ይስሐቅንም አስሮ በመሠዊያው እንጨት ላይ አጋደመው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 10 ከዚያም ልጁን ለማረድ እጁን ዘርግቶ ቢላውን አነሳ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 11 የእግዚአብሔር መልአክ ግን ከሰማይ አብርሃም አብርሃም ብሎ ጠራው። አብርሃምም እነሆ አለሁ አለ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 12 እርሱም እጅህን በብላቴናው ላይ አታሳርፍ፣ ምንም ጉዳት አታድርስበት፣ እነሆ እግዚአብሔርን እንደምትፈራ ተረድቻለሁ፣ ልጅህን ያውም አንዱን ልጅህን ለእኔ ለመስጠት አልሳሳህምና አለው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 13 አብርሃም ቀና ብሎ ሲመለከት በቁጥቋጦ መካከል ቀንዶቹ የተጠላለፉ አንድ አውራ በግ በስተኋላው አየ። ወደዚያው ሄዶ በጉን አመጣና የሚቃጠል መስዋዕት አድርጎ ሰዋው። ከላይ ከቀረበው ጥቅስ አውራ በግ ለኃጢአት መስዋዕትነት በምትክነት የሚቀርበው ወደፊት ኢየሱስ ክርስቶስ ከድንግል ማርያም ተወልዶ የሰው ልጆችን የኃጢአት ዕዳ እስከሚከፍልበት ጊዜ መሆኑን ያመለክታል። በእንግሊዝኛ ቋንቋ የመስዋዕትነት በግ ሰብስቲሽነሪ ራም ይባላል። ኦሪት ዘፍጥረት ምዕራፍ 22 ቁጥር 14 ከዚህም የተነሳ አብርሃም የዚያን ስፍራ ስም እግዚአብሔር ያዘጋጃል ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ላይ ይዘጋጃል ይባላል። ኦሪት ዘፍጥረት ምዕራፍ 22 ቁጥር 15 የእግዚአብሔር መልአክ አብርሃምን ከሰማይ ዳግመኛ ጠራው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 16 እንዲህም አለው፣ እግዚአብሔርም በራሴ ማልሁ አለ፣ አንዱን ልጅህን ለእኔ ለመስጠት አልሳሳህምና። ኦሪት ዘፍጥረት ምዕራፍ 22 ቁጥር 17 በእርግጥ እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብት እንደ ባህር ዳር አሸዋም አበዛዋለሁ፣ ዘሮችህም የጠላቶቻቸውን ደጆች ይወርሳሉ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ቃሌን ስለሰማህ የምድር ሕዝቦች ሁሉ በዘርህ ይባረካሉ። ከላይ ከቀረበው ጥቅስ በዘርህ ሲል ስለ አንድ ሰው እንጂ ስለ አብርሃም ዘሮች በሙሉ አይገልጽም። ይህ ማለት ከአብርሃም ዘር በሚወለደው በጌታችን በክርስቶስ ኢየሱስ በመስቀል ላይ በመሞት በሚፈጽመው መስዋዕትነት አዳም የወረስነውን የኃጢአታችንን ዕዳ መክፈሉን አምነው ለተቀበሉ የምድር ሕዝቦች ሁሉ መዳን እንደሚመጣ የሚያመላክት ትንቢታዊ ጥቅስ ነው። ስለዚሁ ጉዳይ ወደ ገላትያ ሰዎች መልእክት ምዕራፍ 3 ሙሉውን እንድታነቡ ጋብዛችኋለሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 19 ከዚያም አብርሃም ወደ አገልጋዮቹ ተመለሰ፣ ተያይዘውም ወደ ቤርሳቤ ሄዱ። አብርሃምም በቤርሳቤ ኖረ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 20 ከዚያ በኋላ እንዲህ ተብሎ ለአብርሃም ተነገረው፣ ሚልካም ደግሞ የልጆች እናት ሆናለች፣ ለወንድምህም ለናኮር ወንዶች ልጆችን ወልዳለች። ኦሪት ዘፍጥረት ምዕራፍ 22 ቁጥር 21 እነርሱም የበኩር ልጁ ዑፅና ወንድሙ ቡዝ፣ የአራም አባት ቀሙኤል። ኦሪት ዘፍጥረት ምዕራፍ 22 ቁጥር 22 ኮዛት፣ ሃዞ፣ ፊልዳስ፣ የደልፍና ባቱኤል ናቸው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 23 ባቱኤልም ርብቃን ወለደ። ሚልካ ለአብርሃም ወንድም ለናኮር የወለደችለት እነዚህ 8 ወንዶች ልጆች ናቸው። ከላይ ከቀረቡት ጥቅሶች የአብርሃም የወንድሙ የሐራን ልጅ ሚልካ የአብርሃምን ወንድም ናኮርን እንዳገባች እና 8 ወንዶች ልጆች እንደወለደች፣ ከልጆቿ አንዱ የሆነው ባቱኤል ርብቃን መውለዱን ወደፊት በሚኖረን የኦሪት ዘፍጥረት ምዕራፍ 24 ቁጥር 67 ጥናታችን እንደምንመለከተው ርብቃን ደግሞ የአብርሃም ልጅ የሆነው ይስሐቅ እንደሚያገባት እንመለከታለን። ከዚህ ቀደም በነበረን የኦሪት ዘፍጥረት ጥናታችን እንደምናስታውሰው በኦሪት ዘፍጥረት ምዕራፍ 11 ከቁጥር 26 እስከ 32 እንደተመለከትነው የአብርሃም አባት ታራ አብርሃምን፣ ናኮርን እና ሐራንን እንዲሁም ከሌላ ሚስት ደግሞ የአብርሃምን ሚስት ሳራን በኦሪት ዘፍጥረት ምዕራፍ 20 ቁጥር 12 እንዳነበብነው መውለዱን፣ ሐራንም ሎጥን፣ ሚልካን እና ዮስካንን በኦሪት ዘፍጥረት ምዕራፍ 11 ቁጥር 27 እና 29 ላይ እንዳነበብነው ከወለደ በኋላ በኦሪት ዘፍጥረት ምዕራፍ 11 ቁጥር 28 ላይ እንዳነበብነው እንደሞተ እናስታውሳለን። ኦሪት ዘፍጥረት ምዕራፍ 22 ቁጥር 24 ከዚህም ሌላ የናኮር ቁባት ሬናህ ደግሞ ጥባህ፣ ገአም፣ ታሃሽና ሞክሳ የተባሉ ወንዶች ልጆች ወለደችለት።